ሄዳቃ ወይናት እዚህ እየወጡት እየወረዱት አይደል እንደዛ ምን ሊያረጉ ይሄዳሉ ብለ ማንንም የለም እንዴ ናግባ ማንንም የለም ናግባ አተ የሄዶ ነው ዛሬ በጠዋቱ የለም እኮ እናቴ ስብሰባ ሄዶ እኮ ነው እንዴት ነው አንተ ሰላም ነው አዎ አዘጋጅቼ እኮ ነው የጠራው አቁጭ ባላከ ሱቱ ይርጉድ ብለና ተጠበቃለ አዎ አዘጋጅቼ እኮ ነው የጠራው እንዴው ትመጣለህ ብዬ አወርቀ አንተ ውለታ እንደው መቼም አልከፍሉ ይችን እስኪ እንደው ቀመስ ላድርግ እንደው ባይሆን እንደው በእጄ እንደው ቀመስ እንድታረግ አንተ እጅና ሁሌ እንደለመደ እኮ ነው አንተ ምን ላርግ እንግዲህ ጭንቅሎዬ በቀደም ለት የገዛህልኝ እንቅባት ጋሽዬ ሲያዩብኝ እኮ እንደውም ከተበት ጭንቅ ብሎኝ ብታይ ምንድነው እኔ በቃ ሌላ ሰው ሲጦጣ ሰጣት ለቴውስ ደሞ ጭንቅሎ ገዛ ባይ ምን ነው ደሞ ያጎቴን ባህሪ ያወቅ ምን ችግር አለ እባክህ ለሱ ክብር ብለን እንጂ እኮኛ ቀላል ነው ምንድነው ተው እኔ ወርቂ ያው አሁንም ነግርህ እስኪ ቆይት ሐሙስ ቀን አንተ እንደምንም አመሻሽታ እኔ ቤት ነው የምንገናኝ አንተ ቤት እጋ በቃ አንተ ሐሙስ ዳንኤል አይኖር እዚህ እንትን ሄዳለ ጓደኞቹ ጋር ቂጣሉን ሊበላ ወደ እንትን ፕሮግራም አለ ሐሙስ እሱ ቤት አይውልም እኔና አንተ ብቻ ቁጭ ብለን ወርቂ በቃ ብቻ ቤቱ ባዶ ነው ፍልስስ ብለን እኔ አንተን ገላቃቂፍ ድግፍ አርግ ወርቅ ያፈረፈ ባላው ብቻ ሐሙስ ድረስ እንጂ አዳከው ሐሙስ ጋር የማይኖር በቃ በልብላ በቃኝ ሐሙስ ነው የሚባል እንዴ ሐሙስ ነው የሚባል ደሞ ለመከራ ታደርገ ነው በቃ ይችን እንኳን አላልሰውን ልችን እንኳን አርቄ ባክ ነው አንተ ደሞ እንዶ አንተ ደሞ እንዶ እስቲ ይቀመሳል እንዴ ላንተ ብያለል እንዴ እስኪ እሷን ጋጥ አርጋታ አልጣፈጠም እንዴ ጭንቅሎ እኔ ላንተ ብያለል እንዴ ምንድነው ውሃ ልቅዳ ወይ አይዳይ አንቺ ልጅ እንደዚህ ቤት ማን ገባ ማን ወጣ ብሎ ነገር የለም እንደው አዎ መጣሁ እንጂ ምን እሰራለሁ እዛ ነገሮችን ተነጋግረን መምጣት ያለው ጋሽዬ እንደው ዱካውን ምን እሰራለሁ ታለና አረፍ ደክሟል ብዬ ነው እኔ ስለመጣ ከስብሰባ እዚሁም ባይሆን ጋሽዬ እዚች ቁጭ እንበልና ቡናውንም ቢሆን አፈላልሃለሁ ነው ተመልሰ ነው ብትሄድ አሁን የምታወሪው ገብቶሻል አውቀሽዋል እንዴ ምን አልኩኝ እኔ አዲስ ዘመን ጋዜጣን በሙሉ እየለፈለፍሽልኝ ነው ፈጠነ እንጂ እንደዛ እኮ ነው አሁን በትራንስፖርት ጉዳይ አውርተሻል እንዴት መጣ እንዴት ሄድ በቡና ጉዳይ ላይ አውርተሻል ቡና የገቢ ምንጫችን ነው አረንጓዴ ወርቃችን በኑሮ ጉዳይ ላይ እኔ በእንጨት ስራ ላይ በበርጩማ ላይ ሁሉ አውርተሻል ችግር አለ ገና መነሳትሽ አራስ ስራ ጨርሻለሁ ጋሽዬ ሁሉንም ጨርሼ ባይሆን አንተ ስትመጣ ቡና እንድንጠጣ ብዬ ደክሞሃል ብዬ እኮ ነው ትንሽ አረፍ አይደርቤንቺ ምን ያስቀባጥራታለች ወይኔ ጭንቅሉ ምን አልሽ አንቺ ምንም አላልኩም እኔ ጭንቅላቴን ነው ያልኩት እናቴ ምንድነው ማደርገው ምን ትላለች እቺ ያንን ካርዴት ነው ያረክሽው እንዴ አንቺ ጋሽዬ ምንድነው እንደዚህ አይነት ቆይ ቁጭ አድርጊው እስቲ ቁጭ ይሄን ሁሉ ምግብ ነው ለብቻሽ የምትበይ ማታ እራት አልበላናል እንድንበላ ይሄ እራት ብቻ አይመስለኝም ከልጅነትሽ ጀምሮ ያልበላሽውን ዛሬ ለመብላት ፈልገሽ ነው እንጂ ለኔ የምታቀርቢልኝ የፀጉር መያዣ ቢጎድን የምታክል ነገር አይደል እንዴ እንዴት ነው እንደዚህ እንዴት ሆነሽ ነው አንቺ እንደዚህ ቡና ላፍላልት ዝም በይ ምን ነው